ለአካለ መጠን ያልደረሰችን ሕፃን ልጅ በማንኛውም መንገድ ጋብቻ እንድትፈጽም ማድረግ፣ መተባበር፣ መፍቀድ እንዲሁም በጋብቻው ላይ ምስክር መሆን በራሱ በወንጀል እንደሚያስቀጣ ያውቃሉ? ሰላም ጤና ይስጥልኝ። ጠበቃ፣ የህግ አማካሪና የሰብአዊ መብት ተሟጋች መክት ካሳሁን ነኝ። በህፃናት ላይ የሚፈጸሙ ወንጀሎችን በሚመለከት የኢትዮጵያ የወንጀል ህግ ከአንቀጽ 746 ጀምሮ በወንጀል የሚያስቀጡ ተግባራት በሚል በዝርዝር አስቀምጧቸው እናገኛለን። በዚህ በሶሻል ሚዲያ ሲመላለስ በቆየው ቪዲዮ ወይም ደግሞ ታሪክ ጉዳይ ደግሞ ጋብቻ ፈጸመች የተባለችው ልጅ ከ13 ዓመት በታች መሆን ቅጣቱን የሚያከብደው ይሆናል። ያለ ዕድሜ ጋብቻው ተጠቂ የሆነው ህፃን ዕድሜ ከ13 ዓመት በታች በሚሆን ጊዜ ደግሞ እስከ 7 ዓመት በሚደርስ ጽኑ እስራት የሚቀጣ ይሆናል። ያለ ዕድሜ ጋብቻን ወይም ደግሞ ያላቻ ጋብቻን በሚመለከት የሚቀጡት ደግሞ እነማን ናቸው የሚለውን ስንመለከት ከተጋቢዎች ሌላኛው ለአካለ መጠን የደረሰ ከሆነ እሱም ተጠያቂ ይሆናል። አጋቢ ሽማግሌዎች፣ ፈቃጅ ቤተሰቦች እንዲሁም ደግሞ በጋብቻው ላይ በምስክርነት ወይም በእማኝነት የተገኙ ሁሉ በወንጀል ተጠያቂ እንደሚሆኑ የወንጀል ህጋችን ያሳያል። ይህንን አይነት ወንጀል በሚመለከትም ማንኛውም ይመለከተኛል የሚል ሰው ሁሉ የግል አመልካች በመሆን ፖሊስ በአጥፊዎች ላይ ክስ እንዲመሰርትና እንዲቀጡ አቤቱታ የማቅረብ ወይም ደግሞ ከሳሽ መሆን ወይም የግል አመልካች ሆኖ የመሳተፍ መብት ይኖረዋል ማለት ነው። የህፃናት መብትን በሚመለከት እንዲሁ ከሀገር ውስጥ ወይም ደግሞ በሀገር አቀፍ ደረጃ ከወጡ የቤተሰብ ህግና የወንጀል ህግ ድንጋጌዎች በተጨማሪ በዓለም አቀፍ ደረጃ መንግስታት በህፃናት ላይ የሚፈጸሙ ወንጀሎችን በሚመለከት በትኩረት የህፃናቱን የተሻለ ጥቅምና መብት እንዲያስከብሩ በዓለም አቀፍ ህግ ደረጃ የተደነገገ ሲሆን ይህም የህፃናት መብቶች ስምምነት ወይም ደግሞ ሲአርሲ በሚል ቻይልድ ራይት ኮንቬንሽን በሚል እናውቀዋለን። ኢትዮጵያም የዚህ ስምምነት ወይም ቃል ኪዳን ፈራሚና አጽዳቂ ሀገር እንደመሆኗ መጠን ተገቢውን ትኩረት በማድረግ የህፃናቱን መብት የማስከበር ሀገራዊም ሆነ ዓለም አቀፋዊ ግዴታ አለባት ማለት ነው። በኢትዮጵያ ህጎችም ሆነ በዓለም አቀፍ ህጎች አንድ ህፃን ልጅ ወይም አንድ ሰው ለአካለ መጠን ደረሰ የሚባለው እድሜው 18 ዓመት ሲሞላ መሆኑ በተለያዩ ህጎች ተደንግጎ ይገኛል። በመሆኑም ህፃናቱን ወይም ልጆችን ከዚህ የአካለ መጠን መድረሻ እድሜ ወይም 18 ዓመት በታች ሆነው ጋብቻ ወይም መሰል ህጋዊ ተግባራትን እንዲፈጽሙ ማስገደድና መተባበር ወንጀል ነው ማለት ነው። ይህ የተመለከትነው ድርጊት የመተጫጨት ውል ነው ወይም ደግሞ መተጫጨት ነው እንኳ ቢባል ህፃናቱ ወይም ለአካለ መጠን ያልደረሱት ልጆች የመተጫጨት ውልን ለማድረግ የሚችሉበት እድሜ ላይ ባለመሆናቸው የሰጡት ፈቃድም ሆነ የተፈጸሙ ተግባራት ህጋዊ ውጤትን የማያገኙ ይሆናል። እናም ይህን ተግባር በሚመለከት የአካባቢው ፖሊስ ወይንም ደግሞ የህፃናትና ሴቶች መስሪያ ቤት በጋራ በመሆን አስተማሪ ህጋዊ እርምጃ እንዲወሰድ በማድረግ የህፃናት ሴቶችን የወንጀል ተጋላጭነት እና ተጠቂነት በመቀነስ ረገድ አዎንታዊ ተጽዕኖ የሚኖረው በመሆኑ በትብብር አስተማሪ እርምጃ እንዲወሰድ የበኩላችሁን አስተዋጽኦ ልታደርጉ ይገባል። ድርጊቱም በየትኛውም ሃይማኖት ይሁን ባህል የማይደገፍ እና የማይሸፈን በመሆኑ በዚህ ረገድ የሚሰጡ ወይም የሚወሰኑ ውሳኔዎች አስተማሪነታቸው የጎላ የሚሆን በመሆኑና የወደፊት የህፃናትና የሴቶችን ህልውና የሚያረጋግጥ በመሆኑ ተገቢው እርምጃ እንደሚወሰድ ተስፋ በማድረግ ምክሬን እለግሳለሁ። አመሰግናለሁ።